ነቢዩላህ ሙሳ ለአላህ ስብሓነሁ ወተዓላ አላህ ሆይ ትተኛለህ ሆይ ብሎ ጠየቀው። አላህም እንዲህ ብሎ መለሰለት፣ ሙሳ ሆይ ዛሬ ማታ 2 ጠርሙሶችን በሁለት እጆች ያዘና እስከ ሌሊቱ ፍጻሜ ድረስ ላለመተኛት ሞክር ብሎ መለሰለት። ሙሳም የተባለውን አደረገ። ከዛም 2 ጠርሙሶችን ይዞ ላለመተኛት ሞከረ። ነገር ግን በሌሊቱ አጋማሽ ላይ ሙሳ እንቅልፉ መጣበትና የያዘውን ጠርሙስ ወድቆ እዛው መሬት ላይ ወድቆ ተኛ። ከዛም ጠዋት ላይ መላእክቶች መጡና ሙሳን ቀሰቀሱት። ከዛም ሲነሳ የያዛቸው ጠርሙሶች ተሰባብረው ነበር። እንደዚህም ብሎ ነገሩት፣ አላህ ስብሓነሁ ወተዓላ አይደክመውም፣ አላህ ስብሓነሁ ወተዓላ አይተኛም። ምናልባት አላህ ስብሓነሁ ወተዓላ ለትንሽ ሰከንዶች ቢተኛ በእጁ ላይ ያዛቸው 7ቱ ሰማያት ወደ ምድር ወርደው ይከሰከሱ ነበር፣ ከዛም እናንተ ትጠፉ ነበር ብለው መለሱለት። አላሁ አክበር። ሁላችሁም ኮሜንት ላይ አላሁ አክበር በማለት ይህን ቪዲዮም ለሁሉም ሰው ሼር፣ ኮፒ ሊንክ፣ ዱት፣ ሪፖስት በማድረግ ሁሉም ኢትዮጵያዊ ሙስሊም ጋር አድርሱ። ራሳችሁ ጋር እንዳታስቀሩት።